ሙይ ሰላም ነሽ? እንዴት ነህ? እኔ ምን ስንት ነው በእናትሽ? 100 ብር። በቃ እንግባ እችላለሁ። ግን ከዛ በፊት እኔ ችግር አለብኝ። ምን አለብሽ? እኔ ይፈሳል። ትፈሻለሽ? ተፈጥሮ እኮ ነው ይሄ። ማንም ያረ ይፈሳል። ችግር የለም እንግባ። እሺ ስማቡል አንቺ አራራራራጂ ያሽ እንዴ ምንድነው? እኔ እኮ 100 ብር ነው ያልኩህ። አንተ የሰጠኝ 200 ብር ነው። 200 ብር? አዎ 100 ብሩ የቃሽ ማለት 100 ብሩ ደግሞ የባንድሽ አግማማሽ እንጂ እኮ ተጋይ አይ ቶሽ አይ አፍታሚ ሀይ ዱቄ እና በመጨረሻም አይን ሊበራል። አዎ ዶክተር እግዚአብሔር ይስጥልኝ። እንደበራ በመጀመሪያ ማን ነው ማየት የምትፈልገው? እስቲ ነው የህይወቴን እድሜ ልኳን የተከተለችኝ ላምባዲኔ ምርኩዜ ናት። በጣም ቆንጆ ናት። ፊቷን እስከዛሬ አይቼው አላውቅም እና እሷን ነው ማየት የምፈልገው ዶክተር። አይዞህ አሁን ታያታለህ። አሁን ታያታለህ። ተነስ። ያጫወት ሚስት እዛ ጋር ከእሷ ጋር ነው የመጣሁት ዶክተር። አዎ ባለቤት ና አቀፈኝ እንጂ እርግጠኛ ነኝ። አይዞህ ባለቤት ጋር ከእሷ ጋር ነው የመጣሁት። ሰላም በላት። ጌታ በኢየሱስ ዶክተር የሆነ ነገር አድርግ። ያመመኝ ነው ዶክተር። ስማ የሆነ ነገር አድርግ። ያመመኝ ለምን ወረብኝ ነው ዶክተር። እየዞረብኝ ነው ዶክተር። በጌት ምንድን ነው የሚመስለው? ይሄ ዘይት እኔ ቤት ከገባ ማርያምን 6 ወሩ ነው። ማርያምን ነው የምላችሁ። ማርያምን 6 ወሩ ነው እና አሁን ይሄ ዘይት 2 ወር ያበላኛል። 2 ወር አንድ ዘይት 8 ወር ነው እና የኑሮ ሁኔታ እላይ እየጨፈረብኝ ስለሆነ ዘይት አልጨምርም። ትንሽ ነው እንደዚህ ያደርግና ማርያምን እና ድሮ ዘይት ብዙ ነው ምን በላው ነገር ዘይት ይበዛበታል። በነገራችን ላይ ዘይት ትንሽ ጨምረን የሰራነው ነገር ይጣፍጣል። ስንለምደው ይጣፍጣል እና ዘይት ትንሽ እየጨመርኩ ነው። አሁን ባለው የኑሮ ሁኔታ የዘይትም ሁኔታ ከትንሽ ጊዜ በኋላ ዘይትን እተዋለሁ መጨመር ነበር። ስለዚህ የማንተወው ነገር የለም፣ የማልተወው ነገር የለም። አሁን ለምሳሌ የተወደዱ ነገሮችን እተዋለሁ። በቃ የተወደዱ ነገሮችን ትቼ የረከሱ ነገሮችን እበላለሁ። በቃ እንደዛ ነው። ትረዳኝ እንዴ? ያለችኝ ሰዓት አጣብኝ እኮ ነው። አንተን ማወራ ያለችኝ ሰዓት አጣበሽ ነው። 8 ሰዓት ብቻ አውርተሽኝ እኔም ቴሌም ተቀይመንሻል ሲጀመር። እሺ ምን ላድርግ? ከዚህ በላይ ያለችኝ ሰዓት አጣብኝ አይደል እንዴ ማወራ? ይሆንልሽ ብቻ አብረን የምንቀጥል አይመስለኝም። ምን ማለት ነው ደግሞ? አብረን የምንቀጥል አይመስለኝም ማለት አንቺ የምፈልጊውን እያረኩልሽ አይደል እንዴ? እኔ የምፈልገውን አንድ ቀን አድርገልኝ አታውቅም። እሺ ምንድነው የምፈልጊው? ምን ላድርግልሽ? እሺ የምትወደኝ ከሆነ እዚህ ባስ ውስጥ ዝፈንልኝ። ይሁኔን በላይን ዘፈንልኝ። ይሁኔ በላይን ዝፈንልኝ? አዎ ዝፈንልኝ። ሰው አለ እኮ ባስ ውስጥ እና እኔ ምን አገባኝ? አየህ ብትወደኝ ኖሮ እሺ ነው ወድሽ። እሺ ወድሻለሁ። እሺ ዘፍናለሁ። እሺ ዘፍናለሁ። ቀጥላ ኧረ ነጋነ ያነያ ተነጋነ ያነያ ኧረ ነጋነ ያነያ ነራብረሽኛ ያነያ ከሰማይ ጨረቃ አለች ገለል ምድሪቱ በፀሐይ አለች ወለል 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 ካንቺ ጋር ልዋል ሳስባ መሽና ሳብሰለስልሽ ስቃጃ ነጋና ሌቱን ሳለምሽ ስጣራ ውላለው ሁሉን በስምሽ ስጣራ ውላለው ሁሉን በስምሽ ስጣራ ውላለው ሁሉን በስምሽ። ይኸው ሳቁብኝ። አንድ የሆኑ ህዝብ አቋል ፍቅረኛ መሆናችንን ለሰርጋችንም እንዳቀሩ እንግዲህ በዚሁ አጋጣሚ ጠርተናቸዋል። ሻርፎባት ቤቴ ከደመቀች ገላሽ ተኝቷት መደቤ ከሞቀች አንተ የታባምሽተ ነው ረባይድ በዚህ እድሜ የታምሽተ ነው የታምሽተ ነው። አሁን ቆይ አንተ ራስህ የታምሽተ ነው። እኛን የመሰለ ልጆች እንደው ወልደህ አሳድገህ አሁን ታመሻለህ በሰዓት። አንተ እኮ ነው ሰውዬ። ያረሽ ናግባና እናውራ። እሺ ግባና። አንተ እኮ ነው ውጭ ያለው ናግባና እናውራ። እንዴ አንተ ናግባ እንዴ? ውጭ ነው ይከራከረኛል። ናግባ በፈጣሪ
ኧረ በያ በዚህ ቤት ታመሻለህ። ምን ልትሆን አይነት እንዲህ እኔ አንተ አባትነት እኮ ነው ግርም ይለኝ። እሺ ግባሻውን አገባ ያ አገባ መጣ እሺ ልዝጋው ወይ አንተ እኮ ነው ውጭ ያለው አትገባም ልዝጋው ምንድን ያጨሰው ይሰውዬ የራስ ጉዳይ እንደ ለነገሩ ማናምሻለው ሰውን ሰው ያደረገው ብድር ነው። ለማበደር ደግሞ አትፍራ፣ ተበደር። ከዛ ለማመለስ አትቸኩል፣ ተረጋጋ። ቢቻል ለመካድ ሞክር። ለመካድ እሱ ነው የሚያወራ። ለመካድ ሞክር። አንተ ይወዱ ኧረ ገንዘብ አንተ የሚገርም ወይዬ ሙዬ እኔን አንተ ጠራችኩ ወይዬ ሳሪ ይላትሉ ጥር ነው እሱ ነው እንዴ አካትሩ አንተ እንካ መጣ አይደለም ያኛው እሱን እኔና ነው እሱን ኧረ ቆይ እንዳት ምን ነው ሊዲ ቆይ ሴትዮ ምን ፈልጋ እስቲ ያዘው ይሄ አንተ እሱን ቆይ አንተ እቺ ሴትዮ ከዚህ ነው ጉዳዩ ገንዘብ ነው የምታየው ለቺ ገንዘብ አናወጣ ተለውጠናል ገንዘባችንን ሴት አይበለው ለአንተ ነው ወንድሜ ለአንተ ያለውኩኝ ና በእናትህ ይገርማል ልጅቷ እንዴ አንተ ሃዲ ቺክ እኮ ናት ትብላው እንግዲህ አብርሽ አሁን የግቢን ቆይታ ይሄን መጨረሻልና ምን ነበር ባሳለፍካቸው ጊዜያቶች በጣም ቻሌንጅ ሲያደርጉ የነበሩት አጫውተን እስቲ። በጣም ብዙ ናቸው አክቹሊ እና አሁን ብዙ ሰው የሚያየው ስኬታማ መሆኔን ምናምን ነገር ነውና ከጀርባ ደግሞ በጣም ብዙ ችግሮች አሉና የሆነ ቀን ተጠቅሜ 30 ምናምን ሺህ ብር ቀረ አካውንት ውስጥ ማለት ነው። ከዛ ወዴት ነው የሚሄደው? በቃ በዚህ 30 ሺህ ብር ነገ ምን በልቼ ነው ማድረው? ቁርስ ምሳ በልቼ ራቴን በየአይነት በ180 ብርና ሻይ ጠጥቼ ያደርኩበት ጊዜ አለ። እስቲ በግቢ ቆይታ እንግዲህ ፍቅረኛ ይዘህ እንደነበር አንዳንድ ነገሮችን እንሰማለንና በዚህ ሁኔታ ውስጥ እንዴት ነው ከሷ ጋር ታሳልፉ ነበር? ታዲያ እንዴት መሰለህ እሷ ምንም ሳይኖረኝ ይቀርበች ትዝ ይለኛል አካውንት ውስጥ 20 ምናምን ሺህ ብር ቀርቶ በቃ ምንም ቢቸግር እኔ ያለው ነው ያለች። እዚህ አጋጣሚ በጣም ነው ማፈቅርሽ ቤቢ ይሄን ቪዲዮ መጣይ ከሆነና በዝማ አረ ይችላል አይሽ ያገባው ማነው ደግሞ ድጋሜ ነው የሚያሳየው? ነው እሺ። ኧረ በስመ አብ ስጠው። እሺ ለዛ ስጠው። ለምንድን ነው ፊሽካ ላደረገው የማይሰጡት? መሀል ላይ ጥቁር ለለበሰው ኧረ ስጠው። እዛ ፊሽካ ላደረገው አይኑ አይም እንዴ አንገቱ ላይ ፊሽካ ላደረገው ስጠው። ኧረ አስቀለው በእናትህ። እስኪ ይሄን ቪዲዮ ያው የኢትዮጵያ ጎረቤት ሀገሮች እነማን ናቸው? አርባ ምንጭና ኦሮሞ። ጠርቼ አልሰማሁሽም። ማን? አርባ ምንጭና ኦሮሞ። አርባ ምንጭና ኦሮሞ የኢትዮጵያ ጎረቤት ሀገሮች። ባለጌ ውርጋጥ። አንተ ገና ትናንትና የተፈጠርክ ልጅ ነህ። ለጋብቻ ምን አስቸኮለህ? እኔማ በቃ ያው ህይወት ልመስርት ብዬ ነው። ምንም በአሁን ሰዓት መሰርታለሁ ብለህ ገደል ነው የምትገባው። የልጅ ላሳይሽ ብዬ እኮ ነው ነበራ። ታዲያ አንተ መሰርታለሁ ስትል አልባ ዞር ትላለች። 100 ብር ካላመጣ ትለኛለች እንዴ? ደፋር ነች በጣም። 100 ብር ቆይ ታላመጣህ የምትለው ገና አስቀድመህ ልትቀልባት። ታዲያ የለኝም በላት። ያረ 100 ብር ከየት ይመጣል? እኔ ለኬንያ ዞሬ 100 ብር ከየት አመጣለሁ እኮ። ትቀልዳለች። አፍሩም ምን ያሳፍራ የዘንድሮ ሴት። ኧረ በዛ በጣም ረመላ አርገው
ጉዝ እያለኝ የሚያይዘው ያገኘሁት እየከተትኩት ነፍሴን አስጨነቃት ቦርጬ ሀኒ የዓለማችን ክፉ ሰው በሆነ ምን ይሰማሻል? አንተ ከኔ አስራቅ እንጂ እኔ ምንም ልትሆን ችግር የለብኝም። መርጌታ ይችላል። በቀን 3 ሊትር ውሃ መጠጣት ትዳራችሁ እንደሚያስተካክልላችሁ ታውቃላችሁ? ቶሎ ቶሎ ሽንታችሁ ስለሚመጣ የመጨቃጨቂያ ጊዜ አታገኙ። ውሃ ጠጡ። 20 ዓመት ሳይሞላኝ በወጣትነቴ እንደዛ ሲያጓጓ ሳይረግፍ ውበቴ እንደ እግር ኳሷ 22 ሆነው አባረው ሊይዙኝ ሊነኩኝ ተሻምተው 11 በግራ 11ዱ በቀኝ ለመያዝ ሲሯሯጥ ያዘኝ አይለቀኝ መሃል ላይ መሮጡ እኔም ደስ ሲለኝ ለአንዱም ሳልያዝ ቀኑ ገሰገሰ እድሜም ጨምሮ 25 ደረሰ አባራሬም በግማሽ ቀነሰ 25 ዓመት ላይ ቆም ብዬ ሳየው እንደ ቅርጫት ኳሷ ለ12 ሆነው 6ቱ በግራ 6ቱ በቀኝ ለምርጫ ስቸገር ከመሐከል ሆኜ አሁንም አልመሸም ቆይ ልምረጥ አልኩና አንዱን ቤት የለውም ሌላኛው መኪና አንዱን ሀብት የለው ሌላው ዲግሪ የለው አንደኛው አጭር ነው ሌላውን ቀውላላ ይሄኛው ፋራ ነው ሌላውን ቀልቃላ ከኋላና ከፊት እንከን እያወጣው ካንዱም ሳልጠጋ 30 ዓመት ገባው 30 ጨርሼ 40 ዓመት ቢሞላኝ የጊዜው መሮጥ እጅጉን አስፈራኝ የፈላጊውን ብዛት በመቶ ሲቀንስ ሁለት ብቻ ቀሩ እንደ ቴብል ቴኒስ ለሁለት ሲያበሩኝ እንደፈለጉ ከጃቸው ሲያቆዩኝ ድንገት ስነቃ ድንጋጤ ወሮኝ ከሁለት አንዱ ለምርጫ ቸግሮኝ በጥያቄ መሃል ተከብቤ ያለው 50 ዓመት ልደቴን ይሄው ላከብር ነው እንደ ጎልፍ ኳስ ላንድ የሚያበሯት መሆኔን ስረዳ አንድ ሰው ያዛት አማራጭ የለኝም ይሄንን አግብቼ አንድ ልጅ ወልጄ ራሴን ተክቼ በያሰፍኩና ከራሴ ስመክር ለካስ 50 ዓመት ላይ መውለዱም ነው ችግር ያን ሁሉ አባራሪ በትዝታ ያያየው ከጨዋታ ውጪ ሆኜ ቁጭ ብያለሁ ማን ነው እንዴ አናጺ እንደምትፈልጉ ተነግሮኝ ነበርና አናጺ አንፈልግም ግንበኛ ነው የምንፈልገው አናጺ ትፈልጋለህ ግንበኛ ነው የምንፈልገው ይቅርታ አናጺ ብላችሁ ነው ግንበኛ ነው የምንፈልገው ይሄ አሟል ደቆይ ግንበኛ እንደምትፈልጉ ሰምቼ ነውና አሁን አናጺ ነኝ ብላ አልመጣም እንዴ አይ እኔ ግንበኛ ነኝ እንደዚህ እስከምትሆን ለምን ብበላ ይሻላል እኔ እኮ ግንበኛ አረ ሂድ ለምን ብላ እንደዚህ ይሄ ሰው ያሟል ደቆይ እርዳኝ ወንድሜ ራበኝ ተጣባይ ተጨቀሩ አይዞ ተረጋጋ ምን ሆነ አይዞ በቃ ይኸው አይዞ ያለ ቢስራሲ ለለመንከኝ ስለምን አመንከኛል እኔ ግን አናጺ ነኝ በና አንድ ምስማር ልምተበና አንድ በና ቶንኮሱ ገርል ፍሬንድ አለህ እንዴ ቺክ አለ ወይ ቺክ ምን አልሽ ቺክ ገርል ፍሬንድ እሺ ይሄ ያሟል እንዴ ኬክ ነው ምን ቺክ አይሰማም እንዴ ልጁ አቻክ ይሄ ቦርድ የሚሰሩ ሂድ እባክህ ማን እንደዛ አለ እንዴ ገርል ፍሬንድ እሺ አረበራና አላቃቸው ምንድነው አላቃቸውም ምንድነው እንዴ ብዙ ናቸው ጭራሽ ምኖቹ እሺ ፍቅረኛ አለ አሃ ስለዘና አሁን ገና ነው የሚገባው እኔ ቦርድ ምናም ስትል ይርባክ አንተ እዛ ስራ ቦታ ሄደ ሱኑ አለ ያልሽ አዎ ፍቅረኛ ግን እኮ ካርድ ያልደወልኩበት ቦታ የለም ግን ለምን ሁሉም ያነሱና አቤ ማን ነው ላል እሺ እኔ ተንኮስ ሆነኝ እሺ ተንኮስ ለምን ደወልክልኛ እሺ በዝጋ እቲ ስልክ እየገባ ነው ላል ዘጋለሁ እየዘጋው ዛሬ ደረሰ መስመር ተይዛል ነው የሚለው ስልካቸው አይደለም ዝጋልን ስልክ እየገባ ነው ምናምን መጨረሻ ዛይ ከመዘጋብዬ ስልኩን ሻትኩ ኧረ እባክህ ኧረ ተው ስለነሱ ተው እስኪ ስለራሴ ራሱ ቆም ማሰብ ተው በቃ እኔ እንድታለቅስ አይደለም ልጠይቅ ብዬ ነው ተው በቃ ስለፊ ኧረ በስመ ጭንቅ ጥበብ እያልኩል ባንተ ፍቅር ወዲት ያስኮል አመልን ቀይሮ የኔ ቆንጆ የኔ ሽኮ ልቤ ወደኋል
ልንቀይረው